የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። እስኪ ይህን ቃል በሉት። እናንተ በሉ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ። ስለ ቃሉ የተመሰገነ ይሁን። አመስግኑት በድጋሚ። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ለእኔና ለእናንተ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። እንግዲህ ጌታችን ይህን ቃል የተናገረው ያለ ምክንያት አይደለም። እኔና እናንተ ሸክም የበዛብን ሸክም የከበደን ሸክማችንን ግን ወዴት ቦታ መጣል እንደምንችል ግራ የተጋባን ስለሆነን ደካሞች አለን። ሸክማችሁ የከበደ አለን። እኔ ከሸክማችሁ አሳርፋችኋለሁ። ከሸክማችን ሊያሳርፍ የሚችል ማንም ሰው የለም። ከሸክማችን ሊያሳርፈን ወይም ደግሞ አይዟችሁ አሻማችሁ ሊለን የሚችል ማንም ሰው የለም። ማን ግን አለ? መድኃኒታችን ኢየሱስ ክርስቶስ ብቻ ከሸክማችን ያሳርፈናል ማለት ነው። ክብር ምስጋና ለስም አጠራሩ ይሁን። እንግዲህ ሸክም ኃጢአት ነው። ሸክም ክፉ ስራ ነው። ሸክም ንስሐ ለመግባት ነው። ሸክም ከእግዚአብሔር ቤት መራቅ ነው። እንግዲህ እኚህን ሁሉ ሸክሞች ደግሞ ልናራግፋቸው የምንችለው ወደ እግዚአብሔር ስንቀርብ ነው። ንስሐ ስንገባ ነው። ቅዱስ ሥጋውን ክቡር ደሙን በልተን ስንጠጣ ነው። ለዚህም ነው እናንተ ደካሞች አለን። ድክመታችንን ያውቀዋል። ደካሞች ስለሆንን የኛን ሞት እሱ ሞተልን። ደካሞች ስለሆንን የኛን ሸክም እሱ ተሸከመልን። ደካሞች ስለሆንን የኛን ኃጢአት እሱ ኃጢአታችንን ወስዶ እንደ ኃጢአተኛ ተቆጥሯል። የኛን ሸክም ሊያራግፍልን ግን ዕለት ዕለት ይጠራናል። ስለዚህ ቅዱሳን ክርስቶስ የተሸከመውን ሸክም ክርስቶስ የተሸከመውን መስቀል ተሸክመው እስከ ሞት ድረስ ታምነው ቅዱስ ሆነው እንዲጠሩ አምላካችን ፈቅዶላቸዋል። በተለይ በዛሬው ዕለት የልደት በዓላቸውን የምናከብረው ጻድቁ አባታችን አቡነ ተክለ ሃይማኖት የክርስቶስን ሸክም ተሸክመዋል። ያላመኑትን አሳምነዋል። ያልተማሩትን እንዲማሩ አድርገዋል። ያላወቁትን አሳውቀዋል። እንግዲህ በዛን በፈተና ዘመን የክርስቶስን ወንጌል ሲሰብኩ የወንጌል አርበኛ ቆራጦ ካህን አባታችን ጻድቁ አቡነ ተክለ ሃይማኖት የጽድቅ ስራቸው እጅግ ስለበዛ እግዚአብሔር ከእሳቸው ጋር ሆኖ ከክፉ ይጠብቃቸው ነበረ። ብዙ ጊዜ ብዙዎች አረማውያን ብዙዎች በወቅቱ የነበሩ ነገስታት ለጣዖት ስገዱ፣ እግዚአብሔርን ካዱ የሚሉት ያስጨንቋቸው ነበር። ይህን ጭንቀት ግን አይፈሩም ነበር። ለምን? ሸክማችሁን በእኔ ላይ ጣሉት፣ እኔ ያሳርፋችኋለሁ፣ ወደ እኔ ኑ የሚለውን የእግዚአብሔርን ቃል ጠንቅቀው ያውቁ ያስተምሩ ስለነበረ ዛሬ እኔና እናንተ የምናስተምረውን አንኖርም፣ የምንማረውን ቃል አንፈጽመውም። ጆሮአችን ይሰማል፣ ከንፈራችን ይመጣለን። ነገር ግን መቼ ነው የምንመለሰው? መቼ ነው ከእግዚአብሔር ጋር የምንሆነው? መቼ ነው ንጹህ ሆነን በክርስቶስ ቤት የምንመላለሰው? ስለዚህ ክርስቶስ ድክመታችንን ስለሚያገል ደካሞች አለን። ደካሞች ብሎ ግን ዞር በሉ አላለም፣ ኑ ነው ያለን። እንግዲህ በዚህ በምድራችን ላይ ስናየው ደካማ ሰው ይፈልገዋል እንዴ? ሰው የሚፈልገው ምን አይነቱ ነው? ጡንቻ ያለውን ፈርጣሙን ጎበዝ የምንለውን መልካም ነው ቆንጆ ነው የምንለውን ከችግር ያወጣኛል ብለን ደግሞ በገንዘብ የምንተማመንበትን ትንሽ ዕውቀት ኖሮ ደግሞ በእውቀቱ ከክፉ ነገር ያድነኛል ብለን የምንተማመንበትን ነው እኔና እናንተ ዛሬ እየተጠጋን አብረን ወደ ገደል የምንገባው ማለት ነው። እሱ ግን እንዲህ ነው ያለው፣ እናንተ ደካሞች ወደ እኔ ኑ አለ። ወደ ማን? ወደዛ ሂዱ አላለም። አሁን ደካማ ሰው ብናይ ኧረ ዞር በል አንተ ከኔ ጋር ምን ታረጋለህ አንለው። እንዲህ ከማለት እግዚአብሔር ይሰውረን። ታናናሾችን እንድናከብር ታላቁ አምላካችን በትህትና ዝቅ ብሎ አሳየን። ለዚህም ነው ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አለ። ማንን ምሰሉ? ክርስቶስን ለማለት መምሰልስ መምሰል ግን ይቻላል። ታዲያ ዛሬ እኔና እናንተ ክርስቶስን እንመስላለን? ቅዱሳንን እንመስላለን? የቅድስና ስራ እንሰራለን? ከቅዱስ ቦታው ከተለየን በኋላ ወደ እርኩሰት የምንሄድ ከሆነ እግዚአብሔር በቸርነቱ ይጠብቀን።
ወገኖቼ ዘፍነው ነበረ፣ ዘምረው ነበረ፣ ዘፈኑ። አዎ ቆርበው ነበረ፣ ተኮነኑ። አውቀው ነበር፣ አላዋቂ ሆኑ። ወደ ቤተ ክርስቲያን ያስቀድሱ ነበር። አሁን ግን ረከሱ ከመባል እግዚአብሔር ይሰውረን። ብዙዎች እኮ ዛሬ ምንድነው የሚሉት? የኔ አባት የኔ አያት እኮ ቄስ ነበረ፣ የኔ አባት እኮ የቤተ ክርስቲያን ሰው ነበረ፣ የኔ እናት እኮ ቆራጥ የቤተ ክርስቲያን ሰው ነበረች። ነበረ ምን ዋጋ አለው? ሆኖ መገኘት ግን ያስፈልጋል አይደል? ክርስቲያኖች የት እየሄድን ነው? ዛሬ እኮ ብዙዎቹ ገንዘባቸውን አውጥተው ጊዜያቸውን ሰውተው ትራንስፖርት ፈልገው አዎ ራቅ ያለ ቦታ በረከት ወደሚገኝበት ቦታ ሄደዋል። የኔና የናንተ በረከት ግን በዚች ቦታ ላይ ሞልቷል። እኔና እናንተ ደግሞ በእግራችን ተራምደን በጆሮአችን ሰምተን በዓይናችን አይተን በእጃችን ዳሰን አው ከዚህ ቦታ በረከት ማፈስ አቅቶናል ማለት ነው። እግዚአብሔር አምላክ አዚማችንን ያንሳልን። ለዚህ ነው ማን ነው አዚም ያደረገባችሁ አለ። አው አዚም መጥፎ ነው፣ እንዳናስቀድስ የሚያደርግ ከእግዚአብሔር ጋር እንዳንገናኝ ወደ ቤተ ክርስቲያን እንዳንሄድ የሚያደርገንን አዚም ሁሉ እግዚአብሔር ያንሳልን። ታዲያ ቅድስት ቤተ ክርስቲያን እኮ ለምን ተመሰረተች? የተመሰረተችው ዝም ብላ አይደለም። በክርስቶስ ደም ነው የተመሰረተችው። የደም ውጤት ናት። የክርስቶስ ደሙ የተንጠባጠበበት ቦታ፣ ቅዱስ ዑራኤል በጽዋ ይዞ ደሙን የረጨበት ቦታ ቤተ ክርስቲያን ተመስርቷል። ታዲያ ይቺ ቤት የማን ቤት ናት? የእግዚአብሔር ቤት ናት ወገኖቼ። እግዚአብሔር በዚህ ቦታ ይገኛል ማለት ነው። በመዝሙር 121 ለዚህ ነው እንዲህ ያለው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ። ደስ ይበላችሁ ለልብላችሁ እግዚአብሔርን አመስግኑ። በእግዚአብሔር ቤት ምን ስለሚገኝ ነው? በረከት ስለሚገኝ ነው። በእግዚአብሔር ቤት ሕይወት ስለሚገኝ ነው። በእግዚአብሔር ቤት ፈውስ ስለሚገኝ ነው። በእግዚአብሔር ቤት ሀብት ብልጽግና ሁሉ ነገር የሞላው እግዚአብሔር ቤት ውስጥ ስለሆነ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ። ታዲያ እኔና እናንተስ ደስ አላለንም ወደ እግዚአብሔር ቤት? አዎ ሌላው ዓለሙ የምንደርስበት ነው። ዓለም እኮ ዛሬ ባህር ናት፣ ታሰጥማለች። ዓለም አታላይ ናት፣ ታታልለናለች። ዛሬ የሥጋ ሥራ ብቻ እየሰራን ወደ እግዚአብሔር ቤት እንዳንመጣ እየሳበችን፣ አዎ ከእግዚአብሔር ቤት እያራቀችን ዓለም እያታለለችን ባህር ናትና በመጨረሻ ታሰጥመናለች ማለት ነው። ከመስጠም እግዚአብሔር ይሰውረን። ባህር ዓለም በባህር ትመሰላለች። እንግዲህ ባህር ደግሞ ዝም ብለን ተራምደን መሄድ እንችላለን? በምን ግን መሄድ እንችላለን? በመርከብ ማለፍ እንችላለን ማለት ነው። መርከባችን ታዲያ ማን ናት? ቅድስት ቤተ ክርስቲያን ናት። ክብር ምስጋና ለስም አጠራሩ ይሁን። አሁን እኮ ዓለም ላይ ውጥንቅጥ ቢመጣ እኔና እናንተ የት ነው ያለነው? መርከብ ላይ ነው ያለነው አይደል? እውነት ሐሰት? መርከባችንስ ገብተናል። ስለዚህ በዚህች ቦታ ላይ ምንም ነገር ሊነካን አይችልም ማለት ነው። ከዚህም ስንወጣ ደግሞ መንፈሳዊ ሕይወታችንን አጠንክረን ንስሐ ገብተን ከክርስቶስ ጋር የምንሆን ከሆነ ደግሞ ውጪም ላይ ሆነን ምንም ቅዱሳን ለዚህ ነው ጦር ቢሰበቅ ጦር ቢወረወር ምን አይላቸውም ነበር? አይነካቸውም፣ አይወጋቸውም ነበር። የማን ኃይል? ከነሱ ጋር ስላለ ከእግዚአብሔር ጋር ስላለ። ስለዚህ የጻድቅ ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል መጽሐፍ ቅዱስ። ክብር ምስጋና ለስም አጠራሩ ይሁን። የማን ጸሎት አልኳችሁ? የማን ጸሎት? የጻድቅ ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ታዲያ የጻድቁ ጸሎት ኢትዮጵያን አድኗታል። የቅዱሳን ጸሎት ኢትዮጵያን አድኗታል። ኢትዮጵያ ዛሬ ከብዙ ፈተናና መከራ የምታልፈው በቅዱሳኑ ጸሎት ነው፣ በቅዱሳኑ ተጋድሎ ነው። አዎ ለዚህ ነው በይሁዳ 1:3 ላይ ስለተሰጣችሁ ሃይማኖት ተጋደሉ ተብሎ የተጻፈው። ምን ስለተባለላችሁ? ሃይማኖት ምን ያለ ነው? የተሰጠ ነው። ከማን የተሰጠ? ከክርስቶስ የተሰጠ ነው። ዝም ብሎ የተሰጠ ሳይሆን ደግሞ ዋጋ ተከፍሎለት የተሰጠ ነው ማለት ነው። ስለዚህ ቅዱሳን ክርስቶስ ዋጋ ከፍሎ የሰጣቸውን ሃይማኖት አጽንተው ጠብቀዋል ማለት ነው። ዛሬ እኔና እናንተ አዎ ሃይማኖታችንን አጽንተን ልንጠብቅ ያስፈልገናል። ብዙዎች እኮ በቀላል ነገር እየተሸወዱ የሚሄዱ አሉ። ዛሬ በትዳር እኮ ልጆቻችንን ሸውደው የሚወስዱብን ብዙ ሌሎች አሉ። ዛሬ በገንዘብ ሸውደው የሚወስዱ ብዙዎች አሉ። ዛሬ ከችግር አላቅቅሃለሁ ብለው እምነታችንን የሚያስቀይሩን ብዙዎች አሉ። ከችግራችን ሊያላቅቀን የሚችለው ግን ማን ነው?
እግዚአብሔር ብቻ ነው ወገኖቼ። ለጊዜው ይመስለናል እንጂ እስከ መጨረሻ ከችግራችን የሚያላቅቀን ክርስቶስ ብቻ ነው። እንዲህ ስላለ ምን አለ መሰላችሁ? እንደው የሚገርም ቃል ልንገራችሁ። የሚያስጨንቃችሁን ሁሉ እኔ ላይ ጣሉት። ምን የሚላችሁን? አሁን የሚያስጨንቅ ነገር የለም እያንዳንዳችን ጋር ከኔ ጀምሮ ሊኖር ይችላል። ከዛ እያንዳንዱን ብጠይቅ ይሄ ያስጨንቆኛል የማይል ሰው የለም። ግን አንዳንዱ አሉባልታ እንቱ ፈንቱ ነገር ያስጨነቀው ሰው ይኖራል። አንዳንዱ ደግሞ መሰረታዊ ጉዳይ እንደው ንስሐ ስላልገባሁ እጨነቃለሁ የሚል ሰው፣ ቅዱስ ሥጋውን ክቡር ደሙን ስላልበላሁ እጨነቃለሁ የሚል ሰው፣ ዛሬ ፍቅር አጥቼ ተጨንቄያለሁ የሚል ሰው። ፍቅር ካለ ማን ስላለ? እግዚአብሔር ስላለ። እግዚአብሔር ካለ ደግሞ ምን ስላለ? ሁሉ ነገር ስላለ። ስለዚህ ስለነዚህ ነገሮች የሚጨነቅ ሰው ጥሩ ነው። ግን ዛሬ አንዳንዱ ስለምንድን ነው? ስለሚበላው ስለሚጠጣው። አሁን ዛሬ አብዛኞቹ የሥጋ ገበያ ሄደዋል። የት ገበያ? ጉንችሬ ገበያ አይደል? ምንድን ነው የሚገኘው? ሥጋው ደግሞ የለም፣ ንስሐ የለም። ጉንችሬ ላይ ዛሬ ምንድን ነው ያለው? ዘንቢላችንን ሞላ አድርገን የምናመጣው። አዎ ዛሬ በለተነው። አዎ እግዚአብሔር ቢያድለን ወይ በእዳሪ በሰገራ ወይም ደግሞ በላም ምክንያት የሚወጣውን ነገር ሊሰበስቡ የሄዱ ብዙዎች አሉ ማለት ነው። ያንን አትሰብስቡ አይደለም፣ ግን ለሁሉም ጊዜ ያለው ብሎ አምላካችን ቅዱስ እግዚአብሔር ስለተናገረ ቅድሚያ ለሚሰጠው ቅድሚያ መስጠት ያስፈልገናል ማለት ነው። አዎ ሁሉ ነገር የምንደርስበት ነው። ግን አሁን ላይ ደግሞ የሚያመልጠን የእግዚአብሔር መንግስትን ቀድመን አዊ ምን ስለሚል ቀድማችሁ ምኑን ፈልጉ አለ? አስቀድማችሁ ጽድቁንና መንግስቱን ሹ ፈልጉ፣ ሌላ ሁሉ ምን ይልላችኋል? አሁን እናንተ ዛሬ ገበያ ቀርታችኋል አይደል? አስቀድማችሁ ምን ፈለጋችሁ? ጽድቁንና መንግስቱን፣ ሌላ ሁሉ ደግሞ ምን ይላል አለ? ይጨመርላችኋል። አሁን ክርስቶስ የተናገረው ቃል መሰረታዊ ቃል ነው። ይግባኝ ያለው ወይም ደግሞ ሊሆን ይችላል ላይሆን ይችላል የሚባል አይደለም። ክርስቶስ የተናገረው ቃል የሚሆን ነው። ሰው የተናገረው ግን እንዳስፈላጊነቱ የሚሆን ነው። ስለዚህ የሚያስጨንቃችሁን ሁሉ እኔ ላይ ጣሉት አለ። አስቀድማችሁ ጽድቁንና መንግስቱን ፈልጉ አለ። ሌላው ይጨመርላችኋል። ሌላው ነገር ሁሉ ክርስቶስ ይጨምርልናል ማለት ነው። ቀድመን መንግስቱንና ጽድቁን ልንፈልግ ያስፈልገናል። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ፣ እኔ ያሳርፋችኋለሁ። ያስተማርህን እግዚአብሔር ክብርና ምስጋና